የአቦል ዜና ቤተሰቦች ዛሬም ለእናንተ ይሆናሉ ያልናቸው መረጃዎች ይዘናል። በቅድሚያም ርዕሶቹን እናስደምጣቸዋለን። ከንቲባ አዳነች አቤቤ የጋራ መኖሪያ ቤት አከፋፈሉ። በተጨማሪ ህንፃዎችም የመሰረት ድንጋይ አስቀምጠዋል። ስምረት ፓርቲ የምርጫ ቦርድን ውሳኔ በመቃወም የመሰረተውን ክስ አነሳም። የአሜሪካ አምባሳደር ለኢትዮጵያውያን ማስጠንቀቂያ ሰጡ። ነዳጅ ከተመን በላይ በሚሸጡ ነጋዴዎች ላይ ዘመቻ ተጀመረ። በኢትዮጵያ በሚሰራጩ ሰብአዊ እርዳታዎች ላይ የሚፈጸመው ማጭበርበር አሁንም ቀጥሏል ተባለ። እንዲሁም የአሜሪካ ጦር የኢራን ሲቪሎችን ለቃችሁ ውጡ ስለማለቱ እንነግራችኋለን። አብራችሁን ቆዩ። ሰላም ጤና ይስጥልን። ይህ አቦል ዜና ነው። ክቡራን አድማጭ ተመልካቾቻችን ሰላማችሁ ይብዛ፣ ጤና፣ ፍቅር፣ ደስታ በእያንዳንዳችሁ ጎጆ ይግባ። ትኩሱን እፍታ ፍታውን ለእናንተ ለተከበራችሁት ይዘን መጥተናል። ቻናላችንን ላይክ፣ ሼር እና ሰብስክራይብ በማድረግ አጣጥሙልን፣ ለወዳጅ ዘመድም አጋሩልን። እናመሰግናለን። ስምረት ፓርቲ የምርጫ ቦርድን ውሳኔ በመቃወም የመሰረተውን ክስ አነሳም። የትግራይ ዲሞክራሲያዊ ትብብር ስምረት ፓርቲ መሪ አቶ ጌታቸው ረዳ በብሔራዊ ምርጫ ቦርድ ላይ መስርተውት የነበረውን ክስ ማንሳታቸውን አረጋገጡ። ፓርቲው ክሱን ያነሳው ጉዳዩ ከሕግ ይልቅ የፖለቲካ መፍትሄ ስለሚፈልግ መሆኑን ለአዲስ ስታንዳርድ ገልጿል። ቀደም ሲል ምርጫ ቦርድ ሁመራ፣ አዲረመጽ፣ ጸለምት፣ ኮረም፣ ኦፍላ እና ራያ አላማጣ በመጪው ሀገራዊ ምርጫ ከትግራይ ክልል የምርጫ ክልል ውጭ እንደሆኑ መወሰኑን ተከትሎ ስምረት ለፌዴራል ከፍተኛ ፍርድ ቤት ክስ አቅርቦ የነበረ ቢሆንም አሁን ግን ሂደቱን ለማቋረጥ በይፋ ጠይቋል። አቶ ጌታቸው ለክሱ መነሳት ምክንያት ብለው የጠቀሱት ለፍርድ ቤት የፌዴሬሽን ምክር ቤት ውሳኔ ተቀብሎ የቀረቡት ሰነዶች ህገ መንግስታዊ አሰራርን ያልተከተሉና የጥቂት ባለስልጣናት ፍላጎት ብቻ የሚያንጸባርቁ ናቸው በሚል ነው። እንደ ፓርቲው አገላለጽ ምክር ቤቱ በህገ መንግስቱ አንቀጽ 64 መሰረት በ2/3 ምልዓተ ጉባኤ ያላሳለፈውን ውሳኔ እንደ ሀገር ፖሊሲ ለማስፈጸም መሞከሩ ተገቢ አይደለም። በመሆኑም ስምረት ክሱን መቀጠል ህገ መንግስታዊ ላልሆነ አሰራር ህጋዊ እውቅና መስጠት ስለሚሆንበት ጉዳዩን በተቋማዊና በፖለቲካዊ ውይይት ለመፍታት መምረጡን አስታውቋል። የፌዴራሉ ከፍተኛ ፍርድ ቤት ቀደም ሲል የስምረትን አቤቱታ ተቀብሎም የምርጫ ቦርድን ውሳኔ በጊዜያዊነት አግዶት የነበረ ቢሆንም አሁን ክሱ በመነሳቱ መዝገቡ ይዘጋል ተብሎ ይጠበቃል። ይህ አከራካሪ ጉዳይ በተለይ የፕሪቶሪያውን የሰላም ስምምነት ይጥሳል በሚል በትግራይ ጊዜያዊ አስተዳደር ዘንድ ከፍተኛ ተቃውሞ ሲያስነሳ ቆይቷል። አሁን የተወሰደው የክስ ማቋረጥ እርምጃ በአምስቱ አከራካሪ የምርጫ ክልሎችና በመጪው ምርጫ ዕጣ ፈንታ ላይ አዲስ የፖለቲካ ድርድር እንዲጀመር በር የሚከፍት መሆኑን ተመላክቷል። በኢትዮጵያ በሚሰራጩ ሰብአዊ እርዳታዎች ላይ የሚፈጸመው ማጭበርበር አሁንም ቀጥሏል ተባለም። የአሜሪካው የተራድኦ ድርጅት ዩኤስኤድ ዋና ኢንስፔክተር ጀነራል ጽህፈት ቤት በማዕከላዊና በሰሜን ምዕራብ ኢትዮጵያ በሚሰራጩ ሰብአዊ እርዳታዎች ላይ አዲስ የማጭበርበር ድርጊት መኖሩን አስጠነቀቀ። ሪፖርቱ እንደሚያመለክተው አንዳንድ የማህበረሰብ መሪዎችና የአካባቢ ባለስልጣናት ተረጂዎችን በምዝገባ ወቅት ለፖለቲካ ወይም ለበዓላት ፈንድ በሚል የሐሰት ምክንያት ገንዘብ እንዲከፍሉ እያስገደዱ ነው። ጉቦ ለመክፈል ፈቃደኛ ያልሆኑ ወይም ድርጊቱን ለማጋለጥ የሞከሩ ተረጂዎች ደግሞ ከእርዳታ ዝርዝር ውስጥ እንደሚወጡ ዛቻ እንደሚደርስባቸው ተገልጿል። ይህ አሳሳቢ ግኝት እንደ አውሮፓውያን አቆጣጠር በ2023 በመላ ሀገሪቱ ተከስቶ የነበረውን መጠነ ሰፊ የምግብ እርዳታ ምዝበራ የሚያስታውስ ነው። በወቅቱ የተደረገ ምርመራ የዱቄት ፋብሪካዎችን፣ ወታደራዊ ክፍሎችንና የመንግስት አካላትን ያሳተፈ የተቀናጀ ስርቆት መኖሩን አረጋግጦ ነበር። ምንም እንኳን መንግስት ማሻሻያዎችን ለማድረግ ቃል ገብቶ እርዳታው ዳግም እንዲጀመር ቢደረግም አዲሱ የኢንስፔክተር ጀነራል ሪፖርት ግን ችግሩ አሁንም ስር ሰዶ መቀጠሉንና ተጋላጭ የሆኑ የህብረተሰብ ክፍሎች ለብዝበዛ መጋለጣቸውን ያሳያል። አሜሪካ ይህንን ማስጠንቀቂያ ያወጣችውን ኢትዮጵያ በግጭትና በድርቅ ሳቢያ ከፍተኛ የሰብአዊ ጫና ውስጥ ባለችበት ወሳኝ ወቅት ነው። እንደ ፊውስ ኔት ትንበያ በ2018 ዓ.ም አጋማሽ ላይ እስከ 15.9 ሚሊዮን የሚደርሱ ኢትዮጵያውያን ለከፋ የምግብ ዋስትና እጦት ይጋለጣሉ። የኢንስፔክተር ጀነራል ጽህፈት ቤት ይህን ስርቆትና ማጭበርበር በአስቸኳይ ካልቆመ ህይወት አድን እርዳታዎችን ለታለመላቸው እውነተኛ ተረጂዎች እንዳይደርሱ ትልቅ እንቅፋት እንደሚሆን አሳስበዋል። ነዳጅ ከተመን በላይ በሚሸጡ ነጋዴዎች ላይ ዘመቻ ተጀመረ። የገንዘብ ሚኒስትር አቶ አህመድ ሺዴ በሰጡት መግለጫ መንግስት በየዓመቱ ከ4.2 ቢሊዮን ዶላር በላይ የውጭ ምንዛሬ በመመደብና በቢሊዮን የሚቆጠር ብር ድጎማ በማድረግ የሚያቀርበውን ነዳጅ ከተተመነለት ዋጋ ውጭ በሚሸጡ ህገ ወጦች ላይ የተጠናከረ እርምጃ መውሰድ መጀመሩን አስታውቋል። ሰኞ ዕለት የተደረገውን የዋጋ ማስተካከያም ቢሆን መንግስት ነዳጅ ከሚገዛበት የዓለም ገበያ ዋጋ አንጻር ሲታይ አሁንም እጅግ ዝቅተኛ መሆኑ ተገልጿል። መንግስት በከፍተኛ ድጎማ የሚያቀርበው ነዳጅ በተቀመጠለት የግብይት ሰንሰለት አማካኝነት ለህብረተሰቡ እየደረሰ አለመሆኑ በጥናት መረጋገጡን ሚኒስትሩ ገልጸዋል። በዚህ ምክንያት በህዝብ ላይ ያልተገባ የኑሮ ጫና በሚፈጥሩ ህገወጥ ነጋዴዎችና
ተባባሪዎቻቸው ላይ የማያዳግም እርምጃ መወሰድ የተጀመረ ሲሆን ህብረተሰቡም እንዲህ ያሉ የሌብነት ድርጊቶችን በመጠቆም እንዲተባበር ጥሪ ቀርቧል። በመካከለኛው ምስራቅ ካለው ወቅታዊ የጸጥታ ሁኔታ ጋር ተያይዞ በነዳጅ አቅርቦት ላይ መስተጓጎል እንዳይፈጠር መንግስት የተለያዩ አማራጮችን በመጠቀም አስተማማኝ አቅርቦት እንዲኖር በትኩረት እየሰራ መሆኑን ሚኒስትሩ ጨምረው ገልጸዋል። ይህም የነዳጅ እጥረት ስጋትን ለመቀነስና የንግድ እንቅስቃሴው እንዳይገታ ለማድረግ ያለመ መሆኑም ታውቋል። ከንቲባ አዳነች አቤቤ የጋራ መኖሪያ ቤት አከፋፈሉ። ለተጨማሪ ህንፃዎችም የመሰረት ድንጋይ አስቀምጠዋል። የአዲስ አበባ ከተማ አስተዳደር ከንቲባ ወይዘሮ አዳነች አቤቤ ለ70 ግለሰቦች የጋራ መኖሪያ ቤት አስተላልፈዋል። እስከዛሬ ለአቅመ ደካሞች የተሰሩት ቤቶች ቁጥር ከ45000 መብለጡንም ይፋ አድርገዋል። ከንቲባዋ በትላንትናው ዕለት በፌስቡክ ገጻቸው ያሰፈሩትን እንደሚከተለው እናቀርበዋለን። በልደታ ክፍለ ከተማ የተገነባውን ዘመናዊ የጂ+4 የመኖሪያ ህንፃ ለማህበራዊ ችግር ለተጋለጡ ወገኖች፣ በዝቅተኛ የኑሮ ደረጃ ላይ ለሚገኙ፣ ለአካል ጉዳተኞችና ለሀገር ባለውለታ ለሆኑ ነዋሪዎቻችን ቤት ለምቦሳ ብለን በክብር አስረክበናል ብለዋል። በተጨማሪም በተለያዩ የልማት ስራዎች የተነሱ በቀበሌ ቤት ውስጥ በደባልነት በጥገኝነትና በላስቲክ ቤት ውስጥና የመጸዳጃ ቤት ፍሳሽ በላያቸው ላይ ያለፈ እጅግ አስቸጋሪ በሆነ ሁኔታ ውስጥ ለነበሩ ወገኖቻችን ጭምር ቤት ሰጠናል። አዲስ አበባ በሰው ተኮር ስራዎቿ ተምሳሌት ሆናለች። ሰው ተኮር ስራዎችን ክቡር ጠቅላይ ሚኒስትራችን አስጀምረው በርትተን እንድንሰራ የስራ መመሪያ ከሰጡበት ጊዜ ጀምሮ ላለፉት 7 ዓመታት በሰው ተኮር እሳቢያችንና በበጎነት አገልግሎት ተሳትፎ ከ45000 በላይ ቤቶችን ለአቅመ ደካሞች መገንባት ችለናል ሲሉ አጽንኦት ሰጥተዋል። በጎ ፈቃደኞችን በማስተባበር በ4 ወራት አጭር ጊዜ ውስጥ የተገነባው ይህ የመኖሪያ ቤት 5 ነባር ቤቶችን በማንሳት 70 አባወራዎችን ቤት እንዲያገኙ ያደረገ ነው። ይህም ከእጦት መንፈስ ወጥተን ቦታን በአግባቡ በመጠቀም ትልቅ ውጤት ማምጣት እንደሚቻል የሚያሳይ ሲሆን በከፍተኛ የጥራት ደረጃ ተገንብቷል። ግንባታው የጥራት ደረጃውን የጠበቀ፣ ለአካል ጉዳተኞች ምቹ፣ የዜጎችን ክብር የሚመጥንና የቤት ቁሳቁስ የተሟላለት ዘመናዊ ህንፃ ነው። ከተማችን ለሁላችንም ትበቃለች። መተሳሰብና ፍቅር ካለ ደግሞ ይበልጥ መስራት ይቻላል። በቀጣይም ለብዙዎች ለመድረስ በትጋት እንሰራለን። በመጨረሻም ከንቲባዋ ይህን እጅግ ዘመናዊና የዜጎችን ክብር የሚመጥን የመኖሪያ ቤት ግንባታ በማስተባበር ለተሳተፋችሁ ተቋማት፣ ባለሀብቶችን ላስተባበሩት የከንቲባ ጽሕፈት ቤት ኃላፊ አቶ ጥላሁን ወርቁ፣ ለደገፋችሁ ባለሀብቶችና ድርጅቶች በሙሉ ከልብ የመነጨ ምስጋናን አቀርባለሁ ሲሉ ትላንት ስላከፋፈሏቸው የጋራ መኖሪያ ቤቶች ያስተላለፉትን መልእክት ቋጭተዋል። ከዚሁ ጋር በተያያዘ ከንቲባ አዳነች አቤቤ በትላንትናው ዕለት የተጨማሪ የጋራ መኖሪያ ህንፃዎችን መሰረት ድንጋይ አስቀምጠዋል። ይህንንም ዛሬ ደሳሳ ቤቶችን በማንሳት የሁለት ተጨማሪ ባለ 9 ወለል G+8 ህንፃዎች ግንባታ ለማስጀመር የመሰረት ድንጋይ የማስቀመጥ ስራ አከናውነናል በማለት ይፋ አድርገዋል። 5 ነባር ቤቶችን በማንሳት በምትካቸው የተገነባውን ዘመናዊ የመኖሪያ አፓርትመንት ቀድሞ በቦታው ይኖሩ ለነበሩት ብቻ ሳይሆን በአጠቃላይ በአካባቢው በደሳሳ የቀበሌ ቤቶች አስቸጋሪ ሁኔታ ውስጥ ይኖሩ የነበሩ ወገኖቻችንም በሙሉ ወደ አዲሱ ቤት በማስገባት ደሳሳ ቤቶችን በማንሳት 2 ተጨማሪ G+8 ህንፃዎችን ግንባታ ለማስጀመር የመሰረት ድንጋይ አስቀምጠናል። ቤት የማስተላለፊያ ስርዓቱን በመሰረታዊ ሪፎርም ስራና አሰራሩን ግልጽ በማድረግ በህዝብ ፊት ዕጣ አውጥተን ቁልፍን በመስጠት የቤት ማስተላለፍ አሰራር ለውጥ አምጥተናል። የግንባታ ወጪውን በመሸፈን አብረውን በትብብር ለመገንባት ቃል ለገቡልን አዋሽ ባንክና MNRC ጥሬ ዕቃዎች አስመጭና ላኪ ድርጅት ከልብ የመነጨ ምስጋናን አቀርባለሁ ብለዋል ከንቲባዋ ባስተላለፉት የፌስቡክ መልእክት። የአሜሪካ አምባሳደር ለኢትዮጵያውያን ማስጠንቀቂያ ሰጡ። አምባሳደር ኤርቪን ማሲንጋ ለኢትዮጵያውያን ጥብቅ ማስጠንቀቂያ አስተላልፈዋል። አሜሪካና ኢትዮጵያ የ120 ዓመታት የጋራ መከባበርና ትብብር ላይ የተመሰረተ የረጅም ጊዜ አጋርነት አላቸው። ስለ አሜሪካ ቪዛ ለማብራራት ሴክሬታሪ ሩቢዮ እንደገለጹት ቪዛ መብት ሳይሆን ልዩ ጥቅም ነው። ይህ ልዩ ጥቅም የሚሰጠውም ለተወሰነ ዓላማ ብቻ ነው። ቪዛው የተሰጠበትን የጉዞ ዓላማ ለማክበር ከባድ መዘዞችን ያስከትላል። ለማንኛውም ወደ አሜሪካ ለሚጓዝ መደበኛ በጣም አስፈላጊ ከሆኑትና ብዙ ጊዜ በተሳሳተ ትርጉም ከሚረዱት መስፈርቶች አንዱ የአሜሪካ ቪዛ ሕግጋትን ማክበር ነው። የአሜሪካ ጉምሩክና ድንበር ጥበቃ ማንኛውም የውጭ ሀገር ዜጋ በአሜሪካ ውስጥ እንዲቆይ የሚፈቀድለትን የጊዜ ገደብ ይወስናል። ከተፈቀደው የጊዜ ገደብ በላይ መቆየት በይቅርታ አይታለፍም ብለዋል አምባሳደሩ። ከተፈቀደለው የቆይታ ጊዜ በላይ በአሜሪካ ውስጥ መቆየት የሚያስከትላቸው መዘዞች የቪዛ መሰረዝን፣ ከሀገር መባረርና ለወደፊት የቪዛ ጥያቄ ብቁ አለመሆንን ያካትታሉ ያሉት አምባሳደር ማሲንጋ በተጨማሪም የተሰጠውን ቪዛ በአግባቡ አለመጠቀሞ ወደፊት ለኢትዮጵያውያን ተጓዦች ቪዛ ለማግኘት አስቸጋሪ ያደርግባቸዋል። የአሜሪካ ዜጎች የኢትዮጵያን የቪዛ ሕግጋቶች እንዲያከብሩና የቆይታ ጊዜያቸውንም እንዳያሳልፉ አጥብቄ እንዳሳሰብኩት ሁሉ በአሜሪካ ቪዛ ከቆይታ ጊዜያችሁ በላይ ባለመቆየት ኢትዮጵያዊ ወገኖቻችሁን አግዙ ሲሉ አስጠንቅቀዋል። በተጨማሪም አምባሳደሩ በአሜሪካ ውስጥ ያልተፈቀደልዎትን የህዝብ ጥቅም ተጋሪ አይሆኑ፣
ይህ ምን ማለት ነው? ፕሬዝዳንት ትራምፕ ወደ አሜሪካ የሚጓዙ ማናቸውንም መንገደኞች ለነዋሪነትም ሆነ ለንግድ ወይም ለቱሪዝም ለአጭር ጊዜ የሚቆዩ ሰዎች በገንዘብ ራሳቸውን የቻሉ መሆን እንዳለባቸው በግልጽ አስታውቀዋል። ይህም የአሜሪካ ዜጎች የሚያገኟቸውን የህዝብ ጥቅማ ጥቅሞች ለመጠበቅ ይረዳል። ወደ አሜሪካ ለአጭር ጊዜ በቱሪስትነት ወይም የህጋዊ ቋሚ ነዋሪ ወይም የአሜሪካ ዜጋ የቤተሰብ አባል በመሆን የሚያደርጉት ጉዞ የህክምና ወጪዎችን ጨምሮ ሁሉንም ሊከሰቱ የሚችሉ ወጪዎችን ለመሸፈን የሚያስችል በቂ የገንዘብ አቅም እንዳሉት ያረጋግጡ በማለት ገንዘብ የሌለው ሰው የቪዛ ጥያቄ ባያቀርብ እንደሚመከር ጠቁመዋል። የአሜሪካ ጦር ለኢራናውያን ሲቪሎች በአስቸኳይ ለቃችሁ ውጡ በማለት አስጠነቀቀ። የአሜሪካ ጦር በሆርሙዝ ስትሬት አካባቢ በሚገኙ የኢራን የባህር ኃይል ማዕከላትና የወደብ ተቋማት ዙሪያ የሚገኙ ሲቪሎች በአስቸኳይ ከስፍራው እንዲርቁ ጥብቅ ማስጠንቀቂያ ሰጥቷል። የአሜሪካ ማዕከላዊ ዕዝ ባወጣው ይፋዊ መግለጫ የኢራን የወደብ ሰራተኞች፣ የአስተዳደር ሰራተኞችና የንግድ መርከብ ላይ የሚሰሩ ግለሰቦች ከኢራን የባህር ኃይል መርከቦችና ወታደራዊ ቁሳቁሶች ራሳቸውን ማራቅ እንዳለባቸው በጥብቅ አሳስበዋል። ይህ ማስጠንቀቂያ በቀጠናው ሊከሰት የሚችለውን ከፍተኛ ወታደራዊ ግጭት አደጋና የጸጥታ ውጥረት ይበልጥ አጉልቶ የሚያሳይ ሆኗል። በተያያዘ የዲፕሎማሲ ዜና ኢራን በአውሮፓ ህብረት የጣለባትን አዲስ ማዕቀብ ፈጽሞ ህገወጥ በማለት አጥብቃ ኮንናለች። ህብረቱ በሰብአዊ መብት ጥሰት በተጠረጠሩ 19 የኢራን ባለስልጣናትና ተቋማት ላይ ማዕቀብ መጣሉን የአውሮፓ ህብረት የውጭ ጉዳይ ኃላፊ ካጃ ክላስ ይፋ ማድረጋቸውን ተከትሎ የኢራን የውጭ ጉዳይ ሚኒስቴር ቃል አቀባይ እስማኤል ባጋይ በኤክስ ማህበራዊ ትስስር ገጻቸው ላይ ጠንካራ ምላሽ ሰጥተዋል። ቃል አቀባዩ ይህንን የአውሮፓ ህብረት እርምጃ ትርጉም አልባ፣ ኢሞራላዊና ፈጽሞ ህገወጥ ሲሉ አጣጥለውታል። አክለውም ይህ ማዕቀብ ኢራን በተባበሩት መንግስታት ድርጅት ቻርተር አንቀጽ 51 መሰረት ያላትን ራስን የመከላከል መብት በመጠቀሟ እንዲሁም ከአሜሪካና ከእስራኤል የሚሰነዘርባትን ጥቃት በመመከቷ የተቀጣችበት የፖለቲካ ውሳኔ መሆኑን በመግለጽ የህብረቱን ውሳኔ ነቅፈዋል። ክቡራን አድማጭ ተመልካቾቻችን ስለተከታተላችሁ እናመሰግናለን። የደወል ምልክቷን በመጫን አቦላችንን በትኩሱና በፍታው ሁልጊዜ እንዲደርሳችሁ አድርጉም። ለወዳጆቻችሁም በፍቅርና በቅንነት አጋሩ። ጡም ቡናችንን አቦል ግብዣችንን ይዘን ወደ በኋላ እንመለሳለን። በቸር ያቆየን።